ዚና የሚሰራ ሰው ዚና በሚሰራበት ሰዓት ፍጹም አማኝ አይደለም ኢማኑ የመጨረሻ ደረጃ ወርዶ جعل الله اهون الناظرين اليه ከሚመለከቱት ሰዎች ሁሉ በቃ ምንም ተጽዕኖ የሌለው አላህ ነው በሱ አስተሳሰብ ከሰው ተደብቋል የሚያውቁት ሰዎች በዚህ ባህሪ እንዳያውቁት ይደበቃል መቼም እንግዲህ የሙስሊም ቤተሰብ አባል ከሆነ ማለት ነው ማፈር ያለ ከሆነ ዛሬ የምደበቁም ራሱ ምናልባት ቀርቶ ሊሆን ይችላልና ሰውን ሲፈራ ይህን ያክል ስሜን ያጠፋሉ ብሎ ሲፈራ አላህ ያየኛል የሚለውን ግን ራስ ኢብራሂም ኢብኑ አድሃም የሚባሉ አንድ ታላቅ ሷሊህ የአቡ ሐኒፋም ተደርጎ ይወራል ይሄ ታሪክና እንደው እስልምናው ሁሉም ተመችቶኝ ነበር ግን አንድ ነገር አልተመቸኝም አላቸው የሆነ ወጣት መጥቶ ምንድን አለ ዚና መተው አልችልም ዚና የሚፈቀድበት ትንሽ እንኳን ፍንጭ ካለ ሙሉ ለሙሉ ወደ እስላም እገባለሁ አላቸው መስፈርቱን አትችለውም እንጂ ምን ቸገረህ አሉት ዚና የሚፈቀድበት መስፈርት ሊመጣ ነው እንዴ መስፈርቱን አትችለውም አሉት ምንድነው አላቸው هل تستطيع الا تاكل رزق الله الله የፈጠረውን ሪዝቅ ላለመብላት ትችላለህ አሉት ሚችል ሰው አለ ውሃ ላለመጠጣት ትችላለህ አልችልም አላቸው እሺ ይሄን ካልቻልክ ሌላ አንድ ነገር ልጠቁመህ ከዚህ ከሰማውና ከምድሩ ውጣና አላህ ማያይብህ ቦታ የሆነ ሽሩንቁላ ፈልገህ እዛ ነው የምትሰራው እዛ ይፈቀዳል አሉት የት ነው ያ ቦታ እና አላህን ቁድራውን ኃያልነቱን አለማስታወስና አላህን አለመፍራት አንዱ ከጋብቻ የመራቅ ሰበብ ነው